ሆነች ልጅ ባለፈው ኢትዮጵያውያን ተረባርቦላት ብር አላዋጣላትም። የሳውዲ አረቢያ 1 ሚሊዮን ሪያል ሌላ መጥቷል። አዎ ሞተች እንዳትለኝ ብቻ ወላሂ ሞትና ኑሮ መሀል ነው ያለችው። በጣም ስቃይ ድምጻቸውን ልከፍትልሽ እችላለሁ። ብሩን የከፈሉ ሰዎች ማን ናቸው? አንድ ሁለተኛ ደግሞ ልጅቷ ማለት ነው ወላሂ በጣም ስቃይ ውስጥ ይኸው ከፈለግሽ የልጆቹን ድምጽ ማለት ነው እኔ ላይቭ ላይ መኖርሽን ብሰማ ባውቅ ማለት ነው ቀጥታ ይያቸው እመጣ ነበር ማለት ነው። ልጆቹን አሉ ልጆች የኦሮሞ ልጆች፣ የአማራ ልጆች፣ የኢትዮጵያ ብሔረሰቦች ልጆች አሁን እዛ ድምጻቸውን የቀዳሁትን ላሰማሽ እችላለሁ። እዛ በእናታችሁ ኢትዮጵያውያን ትሙት በሉና ትገደላሉኝ መጨረሻ ማለት ድምጻቸውን ልከፍትልሽ እችላለሁ። እስር ቤት ናት። ትሙት በእናታችሁ ትሙት፣ እያሰቃዩዋን ነው። አሁን እኛ ራሳችን ላይ ፈርደን ነው ለእናንተ እየነገርን ያለ ነው። ራሳችን ላይ ፈርደናል። የተሰበሰበው 1 ሚሊዮን ሪያልስ ተከፍሎላታል። የሚጠይቃት ስላጣች እንደፈለጉ እየተጫወቱባት እስር ቤት ውስጥ ወይ አልገሏትም እያለቀሱ ማለት ድምጻቸውን ልከፍትልሽ እችላለሁ። አሁን ከፈቃደኛ ከሆንሽ ልክፈትልሽና ከዛ ነገ ደግሞ ይዤልሽ እመጣለሁ። እነሱን ሲደውሉልኝ መደወል እንጂ ካርድ ሰጥቻቸው ከዛ ይደውሉልኛል። ገባሽ? ያለውን ችግር ነግሮኛል። ይሄ ግን ከአቅሜ በላይ ስለሆነ ነው ይዤ የመጣሁት። ድምጻቸውን ላሰማሽ። ወላሂ ምን አሉ? በእናትህ ሙባረክ በእናትህ ትገደል ብላችሁ ድምጹን ሁሉ አትናሉ። በቃ ትገደል። ያው አሁን አንተ ማለት ነው የኛ ፓርቲዎችም ከደወልክላቸው እሺ ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛማቶች ማውድ መልሼ ደውላቸዋለሁ። ከዚህ እናንተ ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ነው የደወለው ባንቲካ ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡ ነው። ባንቲዎች ምንድነው ማድረግ ያለባቸው? አሁን ባንቲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን ሀገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መፍታት ትችላለህ። አሁን ነዳታዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን እምባሲ ካላችሁ ለምን እምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ እምባሲ መጥቶ ይከራከርላለት ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ ብዙ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እዚህ ሲጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ። እዚህ መጥቶ እንትን ሙዲሩ መጥቶ ፎቅ እኛ ጋራ ለኢትዮጵያ ኤምባሲ ማን የደወለው? የኢትዮጵያ ኦኬ በቃ እሺ ኦሮሞም ለግሉ ገብቶኛል። እና አቡ ቾክዬ ነው በቃ እሺ ቻው ተባብለን ነው ካርድ እኔ የምሰጣቸው ለእነዚህ